ይላችሁ ዳጆች የመርደኪዮስ መኖር ለሃማ ምቾትን አይሰጥም። በዚህ ምድር ላይ በየትኛውም የህይወት መንገድ ላይ በምትኖሩበት ጊዜና ዘመን የእናንተ መኖር ለጠላቶቻችሁ ሰላምንና ደስታን ስለማይሰጥ ሁል ጊዜ በእናንተ መኖር የማይደሰቱ ሃማዎች እናንተን ለመጣል፣ እናንተን ለመስቀል፣ እናንተን ለማዋረድ የማይሰሩ ስራ አይሉ በመንገዳችሁ ሁሉ ሰዎችን አስተባብረው ተደራጅተው አውርተው አስወርተው እናንተን ለማስቆም ብዙ ጉድጓድን ይቆፍራሉ። ግን አንድ ነገር አጥሩ። መጽሐፍ ቅዱስ ሲናገር መርደኪዮስ የሁሉ አዋጅ ሲመጣበት ፈራ፣ ደነገጠ፣ ተጨነቀ አላለም። ምንድን ያደረገው? ያለ መናወጥ ተዘልሎ ተቀምጦ ነበር ይላል። ለምን? ውጊያውን የሚዋጋለት አምላክ በሰማይ ስላለ። ዛሬ አንድ ነገር ልንገራችሁ። ጭንቀታችሁን፣ ሐዘናችሁን ለእግዚአብሔር ተውለት። እግዚአብሔር ስለ እናንተ ይዋጋል። በዚህ ሳምንት ሃማ ይወድቃል። ጭንቅላቱ ላይ አንድ ጭንቅላቱ ላይ ምን ነው አውራ ተወለ በጌታ በኢየሱስ ስም አውራ ሰዓትና ትብላ በኢየሱስ ስም አዝጃለሁ። ቀና በላ በኢየሱስ ስም ጭንቅላቱ ላይ ሌላ ቦታ ምኑ ባናችሁ ወገብ ወለ ሁለት እሺ ትዳሩን ግን ምንድነው ያደረጋችሁ? ተናግረህ ትላለህ። ቀና በላ በኢየሱስ ስም አዝጃለሁ። እንዳታስቸግር በጌታ በኢየሱስ ስም አዝጃለሁ። አጥብለቁ ዳሮ ምንድነው ያደረገው? ዳሮ ምንድነው ያደረገው? እሺ አሁን እንዴት ሆናችሁ ነው የምትሄዱት? ስንት ጊዜ ነው የምትጨውት? እሺ አጥብለቁ ታዲያ ትጨዋለህ። አንድ ራስ እየቆጠርክ እየጮክ ትሄዳለህ። አንድ ብለህ ቁጥርና ራስ ጩና ይሄ ቶሎ በላ። አንድ ሁለት በጌታ በኢየሱስ እግዚአብሔር ይመስገን። በረከቶቻችሁ የሚበላ አውሬ ሞቷል። በረከቶቻችሁ የሚበላ አውሬ ሞቷል። አይዞሽማ አይዞሽ። ዛሬ አዲስ መንፈስ፣ አዲስ የበረከት ህልውና ውስጥ ገብተሻል። አይዞሽ። ስምሽ ማን ነበርሽ? ስምሽ ማን ነበርሽ? ጌታ ከአንቺ ጋር አለ። ከስቃይ አምልጠሻል። ከአሁን በኋላ መከራ ህይወት በቃ። ከአሁን በኋላ የጌታ ልጅ ነሽ። የት አካባቢ ነሽ? እዚህ አካባቢ ነሽ። ሲሆን ነሽ አይደለ? አንቺ የእግዚአብሔር አገልጋይ ነሽ። ጠላት ዛሬ ስራው ፈረሰ። ዛሬ ከሳሾቹ ስራው ፈረሰ። ከሳሱ ስራው ፈረሰ። ከሳሱ ስራው ፈረሰ። ይኸውልሽ እግዚአብሔር ዛሬ ደስተኛ ነሽ አይደለ? ጌታ መልካም አደረገልሽ። ይኸውልሽ ከዚህ ስትነሻ ወደዚህ መጥተሻል። ነገሩ ተቀይሯል። አሁን ነገሩ እንደተቀየረ ወደ ከፍታ ትወጫለሽ። በጌታ ነሽ? በጌታ ነሽ? እሺ እግዚአብሔር ጋር ላገናኝ። በጌታ ማለት ጴንጤ ነሽ ማለት ነው። ጴንጤ ነሽ አይደል? እሺ አይዞሽ። ከአሁን በኋላ ጌታ በኢየሱስ ስም ጸልያለሁ። አሁን መንፈስ ቅዱስ በሕይወትሽ ላይ ይምጣ። አባ ኢየሱስ የሚያረጋጋ ሌባሽ አንድ ሰው ባላውልልኝ እኔ መንፈስ ቅዱስ ሼር አደርጋለሁ። ጠላት ወደ እሷ ህይወት እንዳይመጣ አባቱ ሆይ ታላቅ መንፈስ በእሷ ላይ ይሁን። ጂሰስ ኔም ኦፍ ጋድ ግሎሪ። ተባረኪ። ናይ ከኔ ጋር በኢየሱስ ስም ተባርከሻል። ተባረኪ። አንቺ አገልጋይ ነሽ። ጠላት ስራው ፈረሰ። ታላቅ በር ተከፈተ። ወልጃለሽ፣ ታገቢያለሽ። በሮች ተከፈቱ። በሮች ተከፈቱ። በኢየሱስ ስም በሮች ተከፍተዋል። በሩ ተከፈተ። አንቆ ተከፈተ። የእግዚአብሔር ድምጽ ያለው ሰው ነው የምታገኙ። አሜን። አጨብጭቡ ለጌታ። ነገራችሁ ወደ ጣፋጭ ሆነ። አሜን። ነገሩ መልካም ሆነ። አሜን። አሜን ነው ወይ? አሜን። አሁን ደግሞ በጌታ በኢየሱስ ስም ጭንገፋውን የሚያስቆም በረከት ሊባረካችሁ። አሜን። አሻካታራ ባጃጅ። አሜን። ሃሌሉያ ሃሌሉያ። አሜን። ጭንገፋው በቃ። አሜን። ማጣቱ በቃ። አሜን። ኢባብ ሞተ። አሜን። ሞቷል። ሞተ። አሜን። ታችሁ ኢባብ ሞተ። አሜን። ኢባብ ሞቷል። አሜን። ኢባብ ሞተ። አሜን። ችግር የለም። አሜን ነው ወይ? እግዚአብሔር ከእናንተ ጋር አለ።